ሌሎቹ ብልቶች አያኮርፉም፣ ደስ ይላቸዋል። ምን ይላቸዋል? ምን ይላቸዋል? ከብልቶች አንዱ ሲከብር ያልከበሩት ሌሎቹ ብልቶች ከከበረው ብልት ጋር አብረው ደስ ይላቸዋል። አብረው ምን ማለት መሰላችሁ? ከክርስቲያኖች ወገን አንዱ ሰማዕትነት ሲቀበል ሌሎቹ ክርስቲያኖች አብረው ምን ይላቸዋል? በሞቴ ምን ይላቸዋል? ደስ ይላቸዋል። ሕዋሳቸው ነዋ፣ ብልታቸው ነዋ፣ ወንድማቸው ነዋ፣ ደስ ይላቸዋል። ቅዱስ ዮሐንስ አፈወርቅ ሰማዕታት ራስ ናቸው፣ እኛ ምእመናን ደግሞ እግሮች ነን። የሰማዕታት መክበር፣ የሰማዕታት ታላቅ መሆን፣ የሰማዕታት ምስክርነት የቃል የትምህርት የሞት ምስክርነት እግሮች የተባሉ ምእመናንን ደስ ያሰኘናል በሞቴ። ለዚህ እኮ ነው ቅዱሳን ሰማዕታት መስተጋድላን ጻድቃንን ለምንድን ነው ቆመን የምናጨበጭብላቸው? ለምንድን ነው የምናሞግሳቸው? ለምንድን ነው የምናከብራቸው? ታውቃላችሁ ክርስቲያኖች፣ ከብልቶች አንዱ ከበራ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። በእግዚአብሔር ፊት ሰማዕትነታቸው የከበረች ናታ፣ ተጋድሏቸው የከበረች ናታ፣ ምስክርነታቸው የከበረች ናታ፣ ንጽህናቸው የከበረች ናታ። ስለዚህ ቆመን እናጨበጭብላቸዋለን። ለምን? ወንድሞቻችን፣ ብልቶቻችን፣ ሕዋሳቶቻችን ከብልቶች አንዱ ቢከብር ሌሎቹ ብልቶች አብረው ደስ ይላቸዋል። ያችኛዋ በእኛ ንሳ እጅስ